ቤት ወስደሽ ቢሆንስ ነው ማለት መኖሪያን ብታይ ኑሮስ። አሁን እኮ እኔ ማለት በእርግጥ አልሐምዱሊላህ አለማሳየት አሪፍ ነው። ዘይት ከጎንሽ ነው ወላሂ አይደለም። ኧረ ተይ እንደዚህ ማለት ነው። ዘይት ከጎንሽ ነው ወላሂ። አንቺ እኔ ቀልድ አዝብስልሽ የሆነ ተጋባችሁ። ወይኔ ጉዴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ስለምሰጡኝ ማንኛውም አስተያየት ስለምታደርጉልኝ ሰብስክራይብ እጅግ በጣም አድርጌ አመሰግናለሁ። የዛሬ ቪዲዮ የሚሆነው ይቅርታ ነው እና ባለፈው በሰራውት ቪዲዮ ላይ በመጀመሪያ አብዛኞቻችሁ ሱሚ በሰሞኑን ጠፍታ ነበርና በዛም ምክንያት አብዛኞቻችሁ ተጨናንቃችሁ ነበርና እየጠየቃችሁኝ ነበር በኮሜንት ምናምን። ያው ትላንትና በለቀቃችሁ ቪዲዮ ላይ ያው ደስ ብሎኛል። እኔም ስልክ እያነሳችልኝ አልነበረም አላልኳችሁም። በዛ ምክንያት ያው ለእናንተም ኮሜንታችሁ ልመልስላችሁ አልቻልኩም ነበረ። ዛሬ ግን እደውላላታለሁ። ዛሬ ስልክ አንስታልኛለች እና ያው ብዙም አይደለም ያወራችኝ። ስለዚህ ዛሬ አሁን በእናንተ ፊት ደውዬ አውራታለሁ፣ ይቅርታ ጠይቃታለሁ። እና ደግሞ አብዛኞቻችሁ እንኳን ያላችሁኝ ያላችሁ፣ ምክንያቱም ከድተሻታል ስታምንሽ ምናምን ነገር ማስፈቀድ ነበረብሽ። የሱን ቤት ለምን ዝም ብለሽ አሳየሹ? ሰይድ ባለውለታሽ ስለሆነ ነው ምናምን ነገር ያላችሁኝ ሰዎች አላችሁ። ለዛ ብቻ አይደለም ምናልባት አልተረዳችሁኝም ብዬ አስባለሁና በዛ ምክንያት ብቻ አይደለም ሰይድ ባለውለታዬ ስለሆነ ብቻ ሳይሆን ማስታረቅ ብችል በጣም ደስ ይለኛል። እና ለዛም ነበር እነሱ ሰላም እንዲሆኑ ስለፈለኩኝ ነው እንጂ እሷን ለመክዳት ፈልጌ አይደለም፣ የምር ማለት ነው። በመቀጠል ደግሞ እስኪ ሱሙ ትላንትና ወንበር ገዝታ ነበራ ከየመን አምጥታ ነው ይሄንን የመሰለ እኔም ወንበር ይዛልኝ መታለች። የዛኔ ብላችሁ ደስ ይለኝ ነበረ፣ ግን አይደለም። ግን እንደሷ እንደዚህ ትኝት ምናምን ባያደርግም አሪፍ ነው አይደለም? ተሽከርካሪ ነው የሚባለው። ተሽከርከርባችሁ እስኪ ትንሽ። እስኪ ለማንኛውም ሱሙ ጋር እንደውልና ካነሳችልን ይቅርታ እንጠይቃታለን ማለት ነው። ይጠራል። ካነሳች አሪፍ ነው። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። ሱምዬ እንዴት ነሽ? ሰላም ነው አለሁልሽ። ወዴ እንዴት ነሽ? ያለው እንዴት ነሽ? ሰላም ነው አለሁልሽ። ሰሚማ ሁሉ ሰላም። ባለፈው ስልክ አላነሳ ስትይ ቪዲዮ ሰርቼ ነበር፣ አይተሻል? ለኦዲየንሶቹ ምናምን ስልክ አላነሳ እያለችኝ ነውና ተቀየመችኝ ምናምን ስላቸው አብዛኞቻቸው ማለት ነው ካዲ ነሽ በቃ እናስ እንዴት ሳታስፈቅጃት ምናምን ነገር አሉኝ። ታዲያ ትክክል ናቸው። ኧረ ተይ፣ እኔ እኮ አስረድቼሻለሁ። ያው የፈለገ ነገር ማለት መጀመሪያ ነግሬሻለሁ። መጀመሪያ ተገናኝተን አስረድቼሽ ነበረ። እሱ ልክ ነሽ። አዎ፣ ግን ማለት እኔንም መረዳት አለባቸው። አሁን እኔ እንደዛ አምኜሽ ምናምን አስረሻል በትክክለኛ ቤት አንቺ እኮ ቤት ልሄድ ምንም ችግር የለውም ብለሽ ብዙ ነገር አውርተሽልኛል እኮ። በትክክለኛው አምኜሽ ቤት ወስደሽ ቢሆንስ ነው ማለት መኖሪያን ብታይ ኑሮስ። አሁን እኮ እኔ ማለት በእርግጥ አልሐምዱሊላህ አለማሳየት አሪፍ ነው፣ ግን አሳይቼሽ ቢሆንስ። አንቺ እኔ ነግሬሻለሁ እንዴ ስንት ነገር አላወራሁሽም? እሱ ልጆቹን ሊወስዳቸው ነው የሚፈልገው ብዬ ስንት ነገር አውርቼሽ ነው። ግን ማለት ነው እኔ አሁን ማለት እንደ የሁለታችሁም ጓደኛ እንደማይሆኔ ማለት ነው ሀቅ የለኝም። አይ የለሽም፣ ግን በቃ ችግር የለውም አፉ ብዬሻለሁ። ማለት ያው ዝሮ ቤቱን ስላላሳየሽው ችግር የለውም። ወላሂ ማለት እኔ በቃ መጀመሪያማ ያው ስትቀየሚኝ ስልክ አላነሳ ስትኝ ወላሂ ነበረ። አረ ችግር የለውም። ግን አሁን እሺ በቃ ልካስሽ ማለት አሁንማ ስልክ ማንሳት ማውራት እንጂ እንደ ባለፈው ልታምኚኝ ምናምን አልቻልሽምና
ለኦዲየንሶቹ እንደውም ደስ እንዲላቸው ምናምን ምን ይመስልሻል? እየቀረጽሽ ነው እንዴ ወይ? እየቀረጽሽ ነው? አዎ ቪዲዮ እየቀረጽኩ ነው። ምክንያቱም በእነሱ ፊት ይቅርታ ልጠይቅሽ ስለፈለኩኝ ማለት ነው። እሺ በቃ ችግር የለም። አፉ ብዬሻለሁ። አብሽሪ እና ማለት ልካስሽ የምንድነው የጉራጌ ክትፎ ምናምን ነገር ልጋብዝሽና ምናምን። ኧረ እባክህ የሳይድ ወንድም ነይ የቦታውን ውሰጂ ብሎ አምን ነው። እርግጠኛ ነኝ ሳይድ ከጎንሽ ነው። ወላሂ አይደለም። ኧረ ተይ እንደዚህ ማለት ነው። ሳይድ ከጎንሽ ነው ወላሂ። አንቺ እኔ ቀልድ አግብስልሽ የሆነ ተጋባችሁ። ወይኔ ጉዴ እየመጣ ተኛ የሚለው እዚህ ጋር ነው። ኧረ ተይ ተይ። እኔ በቃ ከጎንሽ ነው። አይ የሰው ነገር አላህን ፍሪ ወላሂ ነው። እኔ ሰው ማላም ነው። ሱሜ አላህን ፍሪ። ለቀልድም ቢሆን እንደዛ እንዳትዪ እና እሺ አሁን እሺ ብቻሽን አሁን እኔ ሳይድ ከጎንሽ አለመሆኑ በምርጠኛ ነኝ። ቢያንስ እንኳን ማለት ነው ቪዲዮ ልደውልልሽ ባይሆን እሺ ቪዲዮ ነው እኮ ገባኝ። አሁን ቪዲዮ ካሜራ አለ እየቀረሽ ነው አይደል? እኮ እየቀረሽ ነሽ አሁን እርግጠኛ ነኝ ማለት ነው። ዛሬ ፖስት ተዋለው። ቆይ እሺ አሁን ከካሜራ ጀርባ እርግጠኛ ነኝ ሳይድ እንደዚህ በያት ብሎሽ ይሆናል። ወላሂ አላለኝም፣ ወረበል አላለኝም። ግን እኔ በቃ ማን ነው የሚቀርጥሽ? ራሴ ነኝ። ካሜራዬን አስቀምጬ ራሴ ወላሂ ይሁንልሽ። ግን ያው ባላምንሽ ምንም አላመጣም ዙሩ። ኧረ ወይኔ ሱሙ በጣም ተጠራጣሪ ሆነሻል ወላሂ። እንዴ አይሽ ግን ተጠራጣሪነት እንዴት እንደሚጠቅም ማለት ባለፈው አንቺ ብዙ ነገር አውርቼሻለሁ። በጣም ማለት በጣም ብዙ ምስጢር አውርቼሻለሁ። እውነት ወላ ውሸት? እውነት ነው። እሱማ ከካሜራ ጀርባ ከቀረጽነው ውጪ ከአዲስ አበባ አዳማ እስከምንመጣ ራሱ ማለት በጣም ብዙ ነገር አውርቼሻለሁ፣ አጫውቼሻለሁ። በጣም ማለት እኛ ሚዲያ ላይ ሁሉ ነገር ማለት ብዙ ነገር ቢቀረጽም ግን ከሚዲያ ላይ ያልወጣ ብዙ ነገር አለ አይደል? ምክንያቶቹንም ምኑንም ነግሬሻለሁ። ዙሮ እኔ እንደዚህ የምሰራው ዙሮ ምን አገባኝ እንደ ቢዝነስ አይቼው ነው፣ ስራዬ ነው። ዙሮ ዩቲዩብ ብር ስለሚቆጥርልኝ ወጥቼ ከመለመን ወይ ደግሞ ባሌ ጥሎኝ ሄደ ብዬ ከማልቀስ በዚህ ሰርቼ ልጆችን አስተዳድራለሁ ነው አይደል? እኮ ስንት ነገር ነግሬሽ እውነትም እኮ እኔ ማለት ብቀየምሽ ራሱ አንቺ መናደድ የለብሽም። እኔ ያልተናደድኩም እኮ እንደዛ እንኳን ብለሽ አሁን እንደዛ ወስደሽ ቤቴ እንደወስድሽ አሳይ ምናምን ስንት ነገር ብለሽኛል። ችግር የለውም እኔ ልመኝኝ እንደ ጓደኛሽኝ ምናምን ብለሽ አንቺ እንደዛ አዝነሽልኝ ሳይድ ከካሜራ ጀርባ ምን ቢልሽ ነው ቤት ላሳይ ምናምን ነገር ማለት አሳይቼሽ ቢሆንስ ነው ያልኩት። እኔ አልሐምዱሊላህ ነው ያልኩት። እሺ በቃ እሺ ሆቴል አሁን ማለት ነው ልካስሽ የምሬ ነው። ይሄ ካሳ አይባልም ግን በቃ ደስ ይለኛል። የሆነ ላሳየሽ ወላ አልተቀየምኩም። ሰውነሽና ምናልባት ነው አንቺ በደህና ነገር እኮ አስበሽ ነው። እኔ በመጥፎ እኮ አልወሰድኩብሽም ማለት በደህና ነገር አስበሽ እንደሆነ አውቃለሁ ማለት እኛ ብንታረቅ እኔ ደግሞ መታረቁን ጠልቼው አይደለም ግን ልጆቼን እኔ አሁን ትንሽ ነገር ልጆቼን ካገኘው በኋላ እሰራላታለሁ እያለ ስለሆነ እኔ እሱን ነገር ስለማልፈልገው ነገር ስንት ነገር አውርተን እኔ ከልጆቼ ውጭ መኖር አልችልም። እሺ በቃ እኔ ምንም ላደርግ አልችልም እና ለማንኛውም በቃ አፉ በይኝ ወላሂ። ግን ማለት ነው ካሁን በኋላ ያን ላንቺ ፍቃድ ምንም ማድረገው ነገር ስለሌለ የምን ሀቂቃ ማለት ነው። አይ ከተገናኘን ማለት ነው አንድ ተመልሰሽ ምን እንደገናኝሽ ነው እዛ ከተገናኘን የሆነ ምን ድጋሚ አዩን ካሰርኩሽ ይህ ነገር ቆረጥኩ ድጋሚ ካሰርኩ አይ በቃ እኔ በወንጀል ከዚህ በኋላ አልሳተፍም። ይቅርታ እናቴ ካሁን በኋላ በወንጀል አልሳተፍም። ኧረ እባክሽ ወንጀል ላይ ነው። እኔ ባለፈው ሲፈጠር ለሰይድ እንደዛ ባትይው ኑሮ ማለት ነው ባለፈው አዳማ የሩቁ ጊዜ እጄሽ ሄድ ነበር አብረን ነበር የምንሄደው። ሰው አብሮኝ ማንንም ስላልወሰድኩኝ ነው። አጋጣሚ የሴ ልጅ ደግሞ የለስም ነበረ ትምህርት ምናምን ስላለባት እንደዛ ብቻ ሄጄ ነው። አንቺ አብረሽ ቢሆን ኑሮ የምር በጣም አዝኜ ነበር የዛኔ። ያው ወዳውም እንትን ስለመለሰልሽ እሷ ስለመለሰች ልጅቷ ደስ ያለኝ በእርግጥ እሱ ላይ ራሱ ባለቤት እኮ ነች የመለሰችልኝ። አሁን እኔ ጋር እኮ ናት ደብድባ አባሯታል። ኧረ ምን አይነቱ ትላንትና በጣም ነው ያሳዘነችኝ። የምር የማይደረግ ነገር ነው ያደረገው። አይተሽዋል ቪዲዮውን የለቀቅነው? አዎ አይቼዋለሁ። በእናትሽ በጣም እኔ ራሱ በጣም ነው ያናደደኝ። ያው ግን ምንም ማለታችን ዞሮ ባልና ሚስት ናቸው። ግን አጣ ልጅቷን ጎበዝ ስለሆነች ማለት ነው ዩቲዩብ ከፈትኩላት። በቃ ሼር እናደርግላታለን። እኔ ጋር ነው
አሳድጋችሁ እና ታሳዝናለች በጣም። እንደውም ኮመንት ላይ ልከውብሽ ነው ምናምን እያሉ ነበር። ኧረ አይደለም ልጅቷ በጣም ታሳዝነው የምር ምስኪን። እና እሱም በቃ ኢንሻአላህ አንድ ቀን እንገናኛለን ከቤትሽ ውጪ። እሺ በቃ እስክታምኚኝ ድረስ ሌላ ጊዜ በጣም ነው የማመሰግነው የምር። አይ አላሳይም ካሁን በኋላ ወላሂ እንገናኛለን። እሺ እኔ ወድ እንገናኛለን የሚለውን ከአይምሮሽ አውጪ። ባይሆን ችግር የለውም ይቅርታ አድርጌልሻለሁ። ምንም ችግር የለውም። ኧረ በኋላ እንደዚህ ከኔ ሳይድ እንደምታስበልጭ አየሁሽ ነው። እሺ እሺ ኧረ እኔ ላንቺ ምናምን ብለሽ እንደዛ ጆካ ሰርተሽ ኧረ በኋላ የምር እንደዚህ ኧረ በእናትሽ ብቻ አንድ ቀን እሺ ተገናኝተን እናወራለን። ወላሂ ማለት ቤትሽ እሺ አታሳይኝ፣ ውጪ ላይ እንገናኛለን። ችግር የለውም። አሁንማ ቤቱ በሆነ ነገር ነው የሚከታተልሽ። ሳይድ አንቺን እኔን መከታተል ጥሎ ይገናኛሉ ብለው ጭራሽ ቪዲዮ እንትን አይ የምር አይደለም። አይ ይከታተልሻል። አይ ችግር የለውም። ችግር የለውም። አትፍሪ። በቃ እሺ ሱምዬ በቃ ለማንኛውም አፉ ብዬሻለሁ። አላፉ ይበልሽ የኔ ቆንጆ፣ አላፉ ይበልሽ በኦዲየንሶቹ ፊት። እንግዲህ በጀሚላ ሰርግ ጊዜ አንቺም ሳይድም እንገናኛለን አንድ ላይ። ጌታዬ ያውጣኝ። ምን ነው አንቺ የዛን ጊዜ አንቺም ስለምታረጂ አትፈጂኝም። ትክክለኛ ሰው ሆኛለሽ። ኧረ ቢስሚላህ አንቺ እናቴ ትቆያለሽ ትቆያለሽ አንቺ አልኩሽ እንዴ። እና ታዲያ እሺ በቃ እንደ ፍላጎት እንደ ፍላጎት። እንደው አሁን ራሱ ካሜራ እንዳለ መናገርሽ የራሱ አንድ በትንሹ መታመንሽን ያሳያል። ያው ማየትሽ አይቀርም ብዬ ነው ማየትሽ አይቀርም ብዬ ነው። አዎ እኮ አሁን አስበሽዋል። ባለፈው እንደዚህ አድርገሽኝ አሁን ደግሞ ስንት ነገር ቀባጥሬ የምትልኪው በቃ። አይ የምር እየቀረጽኩ ነው። ቪዲዮ እየሰራሁ ያክል ነበር የሚሰማኝ። ቪዲዮ እየቀረጽኩ ነው። አይ ነገርኩሽ እኮ አይ ቢሆን ኑሮ እኮ ነው ያልኩት እንጂ አይ ነግረሽኛል። በቃ አይ ማን ቀየምሽም ባይ። እሺ እኔ ወጥ ስለነገርሽኝ እኔም ተጠንቅቄ ነው አወራሁት። በቃ እሺ እንደዋወላለን። እሺ ማማ እሺ በቃ እሺ ሰላም አለይኩም። እሺ ዋለይኩም። ለማንኛውም ይሄንን ይመስል ነበር የዛሬ ቪዲዮ። ያው ይሄው ይቅርታ ጠየቅኩኝና ግን ያው መታመኑ ካሁን በኋላ አይታሰብም እና ወዳችኋለሁ። ይሄንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ ሰላም አለይኩም ወራህመቱላሂ